በማይክሮሶፍት ኤክሴል ውስጥ ረጃጅም የሆኑ ቁጥሮችን በቀላሉ ወደ ምትፈልጉት ዲጂት ለመቀነስ የተቸገራችሁ ይህ ቪዲዮ ለእናንተ ነው። ሰላም፣ ይህ ሂልቪው ቴክኖሎጂስ ነው። ዛሬ እንደዚህ የመሳሰሉ ረጃጅም ቁጥሮችን ምናልባትም የትራንዛክሽን ነምበር ወይም ሌሎች ከኢአርፒ ሶፍትዌር ጄኔሬት የሆኑትን ወደ ትንሽ ዲጂት መቀነስ እንዴት እንደምትችሉ አሳያችኋለሁ። ቪዲዮን ከወደዳችሁት ለሌላ ሰው እንዲደርስ ሼር ማድረግ እንዳትረሱ። ስለዚህ እነዚህ የመሳሰሉ ቁጥሮችን በቀላሉ እንዴት ነው የምናሳጥረው? ሁለት መንገድ ተጠቅማችሁ ይህን ማድረግ ትችላላችሁ። አንደኛው ከመጀመሪያ ጀምራችሁ ወይም ደግሞ ከሌፍት ጀምራችሁ ወደ ራይት ልታሳጥሩ ትችላላችሁ። ወይም ከመጨረሻ ትጀምሩና በራይት በኩል ያሉትን የምትፈልጉትን ያህል ዲጂቶች መውሰድ ትችላላችሁ። ከሌፍት ወደ ራይት ለመቀነስ ከፈለጋችሁ መጀመሪያ የምትቀንሱበት ቦታ ላይ ትሄዱና ክሊክ ታደርጋላችሁ። then is equals to ታስቀምጣላችሁ። ከዛ ሌፍት ፋንክሽን ትጽፋላችሁ ወይም ሌፍት ብላችሁ ትጽፋላችሁ። ሌፍት ብላችሁ ከጻፋችሁ በኋላ ብራኬት እንከፍታለን። ከዛ የመጀመሪያው ቁጥር ላይ ክሊክ እናደርጋለን። ከዛ ኮማ እናስቀምጣለን። ከዛ 10 ዲጂት ብቻ የምንፈልግ ከሆነ 10 ዲጂት 10 ብቻ እንጽፋለን ማለት ነው። ዘን ቅንፉን ትዘጉና ኢንተር ከኪቦርድ ላይ ትነካላችሁ። ሶ ካሉት ቁጥሮች ውስጥ የመጀመሪያዎቹን 10ን ዲጂቶች ብቻ እንደዚህ ያወጣላችኋል ማለት ነው። ሁለተኛ ከቀኝ ሳይድ ጀምራችሁ ወደ ሌፍት ልታደርጉ ትችላላችሁ። ይሄኛውን ሪሙቭ ላደርግና እዚህ ጋር ተመጣጣላችሁ is equals to ራይት እንላለን። ራይት ካላችሁ በኋላ ቅንፋችሁን ትከፍታላችሁ። ቅንፍ ከፍታችሁ የመጀመሪያ ላይ ክሊክ ታደርጋላችሁ ልክ እንደቀደሙ። ዘናውን ኮማ እናደርጋለን። ከዛ 10 ዲጂት የምንፈልግ ከሆነ 10 ዲጂት ብለን እንደዚህ ጽፈን ኢንተር እንላለን። ሶ የመጨረሻዎቹን 10ን ዲጂቶች ብቻ ያወጣላችኋል። ለሌሎቹ በቀላሉ ድራግ በማድረግ ሊሰሩ ትችላላችሁ ማለት ነው። ይሄንን ስፔሻሊ ፋይናንስ ኤሪያ ላይ ወይም ደግሞ የአካውንቲንግ ኤሪያ ላይ የሚሰሩ ሰዎች በእርግጠኝነት ልትጠቀሙ ትችላላችሁ። ከተመቻችሁ ሼር ማድረግ ቤቱንም ፎሎ ማድረግ እንዳትረሱ።